ከጥቂት ወራት በፊት ዴቪን የተባለ የመጀመሪያው የኤአይ ሶፍትዌር ኢንጂነር ለመጀመሪያ ጊዜ ሲተዋወቅ እንደ ኮምፒውተር ሳይንስ ተማሪና እንደ ሶፍትዌር ኢንጂነሪንግ ተማሪ ደንግጠን ነበር። ይሄ ዴቪን የተባለው የኤአይ ሶፍትዌር ኢንጂነር ኮድ መጻፍ ብቻ ሳይሆን ራሱ የተለያዩ ዌብሳይቶችን አስሶ ስህተቱን አርሞ ወይም ዲበግ አድርጎ ሙሉ አፕሊኬሽንን ከዜሮ ሰርቶ መጨረስ ይችላል። ይሄንን ስናይ ሁላችንም አእምሯችን ውስጥ የመጣው አንድ አስፈሪ ጥያቄ ነው። ኤአይ በደቂቃዎች ውስጥ ሙሉ አፕሊኬሽን መስራት ከቻለ እኔ ለምንድን ነው 4 ወይም 5 ዓመት ሙሉ የኮምፒውተር ሳይንስ ዲፓርትመንት ገብቼ የምማረው? ግራጁዌት ካደረግኩ በኋላስ ማን ይቀጥረኛል? ይህ ጥያቄ የሁላችንም ተማሪዎች ጥያቄ ነው እና ዛሬ ይሄን እውነታ ምንም ሳንደብቅ በግልጽ እንወያይበታለን። እውነቱን ለመናገር ምንም ብንፈራም ልንጋፈጠው የሚገባው ነገር ኤአይ የሰዎችን ስራ ይወስዳል። ነገር ግን ኤአይ ስራዎችን የሚወስድበት የፕሮግራመሮች አይነትና ኤአይ ፈጽሞ ሊነካቸው የማይችለው የፕሮግራመር አይነቶች አሉ። ሰላም ለማታውቁኝና ለቻናሉ አዲስ ለሆናችሁ ሲሳይ ይባላለሁኝ። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የመጨረሻ ዓመት የኮምፒውተር ሳይንስ ኤንድ ኢንጂነሪንግ ተማሪ ነኝ። ዛሬ በዚህ ቪዲዮ የምናወራው ኤአይ ያመጣ ያለውን ይሄንን ትልቅ ለውጥ እንዴት እንደምናመልጥ ብቻ ሳይሆን ይሄንን እድል ተጠቅመን እንዴት ከ99% ተማሪዎች ልቀን እንደምንወጣና በዚህ በኤአይ ኢንዱስትሪ ውስጥ ሪፕሌሰብል ወይም የማንተካ እንደምንሆን ትክክለኛውን መንገድ በዚህ ቪዲዮ አሳያችኋለሁ። ይሄ ቪዲዮ እንደ ኮምፒውተር ሳይንስ ተማሪና ለቀጣይ ስራችሁ በጣም ይጠቅማችኋል። እስከ መጨረሻው አብራችሁን ቆዩ። እንጀምር። በመጀመሪያ ሁላችንም የምናስበውን አንድ የተሳሳተ አመለካከት እናስተካክል። ኮዲንግ እና ሶፍትዌር ኢንጂነሪንግ አንድ አይደሉም። እስከዛሬ ድረስ ብዙ ተማሪዎች የሚያስቡት የጃቫስክሪፕት ሲንታክስ ማስታወስ ወይም የሪአክት ኮዶችን ሳይሳሳቱ ኮድ ማድረግ ትልቅ ክህሎት እንደሆነ ነው። ነገር ግን እውነቱን ልንገራችሁ፣ ኮድ ታይፕ ማድረግ የትርጉም ስራ ነው። ይህም ማለት የሰውን ቋንቋ ኮምፒውተር ወደሚረዳው ቋንቋ የመተርጎም ስራ ነው። ስለዚህ የእናንተ ብቸኛ ክህሎት ኮድ መጻፍ ብቻ ከሆነ በኤአይ ተተካላችሁ። ግን አሁን በዚህ ሰዓት ያለው ትልቁ አድቫንቴጅ ማርኬቱ የሚከፍላችሁ ኮድ ስለጻፋችሁ ሳይሆን ችግር ወይም ፕሮብሌም ሶልቭ ስላደረጋችሁ ነው። ኤአይ ኮድ ይጽፍላችኋል፣ ግን ኤአይ የትኛው ኮድ የትኛውን የቢዝነስ ችግር እንደሚፈታ አያውቅም። እና እውነተኛ ኢንጂነር መሆናችሁም የሚታወቀው እዚህ ጋር ነው። ይህንን ሀሳብ የበለጠ ግልጽ ላደርግላችሁ። እንደ ኮምፒውተር ሳይንስ ተማሪ ከክላስ ውጪ የዩቲዩብ አውቶሜሽን ቪዲዮችን በምሰራው ስራዬ ያየሁት አንድ እውነት አለ። ኤአይ ቪዲዮችን በራሱ አውቶ ከት ሊያደርግ ይችላል፣ ግን ኤአይ ተመልካቹን የትኛው የካሜራ አንግል ስሜት ውስጥ ያስገባዋል፣ የትኛው ባክግራውንድ ሙዚክ ተጠቀም ለቪዲዮ ስሜት ይሰጠዋል የሚለውን የሰው ልጅ ስሜት አሁን ባለበት የእድገት ደረጃ አያውቅም። ስለዚህ ለኤአዩ አቅጣጫ ጠቋሚ ወይም ዳይሬክተር ያስፈልገዋል። በኮምፒውተር ሳይንስም ልክ እንደዚህ ሆነ። የወደፊቱ ቤስት ወይም ምርጥ ኢንጂነር ማለት ኮድ በፍጥነት የሚጽፍ ሳይሆን ኤአይን እንደ ፐርሰናል አሲስታንት ተጠቅሞ ትልቅ ሲስተሞችን እንዲሰራ ዳይሬክት የሚያደርግ ሰው ነው። እና አሁን ላይ አንድ ፉል ስታክ ዲቨሎፐር ኤአይን ተጠቅሞ የ5 ሰዎችን ስራ ብቻውን መስራት ይችላል። ፍሮንት ኢንድን በቨርሰል ኢዜሮ እያሰራ የባኪንግ ሎጂኩን በጊታብ ኮፓይለት እያፈጠነ የዳታቤዝ ስትራክቸሩ በቻትጂፒቲ ስትራክቸር እያደረገ በአንድ ሳምንት ውስጥ ብቻ ሙሉ አፕሊኬሽን ለማርኬቱ ማቅረብ ይችላል። እና በዚህ ቻናል በተደጋጋሚ ስለ ኤአይ ሳወራ እንደምነግራችሁ ኤአይ እናንተን አይተካችሁም። ነገር ግን ኤአይን በአግባቡ የሚጠቀመው ዲቨሎፐር ኤአይን የማይጠቀመውን ዲቨሎፐር 100% ከማርኬቱ ያስወጣዋል። እሺ ይሄ ለውጥ መጥቷል። ታዲያ እኛ እንደ ኮምፒውተር ሳይንስ ተማሪ ዛሬውኑ ምን መማር አለብን ብላችሁ ጥያቄዎችን ልጠይቁኝ ትችላላችሁ። የትኞቹ ስኪሎችስ ናቸው ኤአይ ሊናካቸው የማይችለው? እዚህ ላይ 3 ልታዳብሯቸው የሚገቡ ወሳኝ ስኪሎችን ልንገራችሁ። አንደኛ ሲስተም ዲዛይን እና አርኪቴክቸር። ኤአይ ኮድ መጻፍ ይችላል፣ ነገር ግን ሙሉ ሲስተም እናንተ በፈለጋችሁት መንገድ ሰርቶ አይሰጣችሁም። ስለዚህ እናንተ ፎከስ ማድረግ ያለባችሁ ሲንታክስ ላይ ሳይሆን ትኩረታችሁን ወደ ሲስተም አርኪቴክቸር እና ሲስተም ዲዛይን ማዞር አለባችሁ። ስለዚህ ኤአይን አዛችሁ ሙሉ ሲስተም ዲቨሎፕ ማድረግ የሚችሉበትን ሙሉ የሲስተም አርኪቴክቸር እውቀት ልታዳብሩ ይገባል። ሁለተኛው ለርን ፋስት ነው። እንግዲህ አሁን ላይ በየቀኑ በሚባል ደረጃ ቴክኖሎጂው በየቀኑ እየተቀየረ ነው። ዛሬ የተማራችሁት ፕሮግራሚንግ ላንጉዌጅ ወይም ቱል በ6 ወር ውስጥ ከማርኬቱ ወጥቶ ሊሆን ይችላል። ስለዚህ እናንተ ትልቁ ሀብታችሁ አዳዲስ ነገሮችን በፍጥነት መማር መቻላችሁ ነው። እና ኤአይ የቱንም ያህል ቢፈተን በፍጥነት አዳዲስ ነገሮችን የሚማርን የሰው ልጅ አእምሮ ሊያሸንፍ አይችልም። እና ነገሮችን በፍጥነት መማር የምችሉበትን መንገድ ማወቅ ከፈለጋችሁ እንዴት መማር እንደምችሉ የሚያሳይ ቪዲዮ ከዚህ በፊት ሰርቼላችኋለሁ። እሱን ቪዲዮ ካላያችሁ ገብታችሁ ማየት ትችላላችሁ። ሶስተኛው የሰውን ችግር መረዳትና ትክክለኛው መፍትሄ መለየት። ብዙ ጊዜ ክሊያንቶች ምን እንደሚፈልጉ በደንብ አያውቁም። ዝም ብለው ልክ እንደ ፌስቡክ አይነት አፕ ስራልኝ ሊሏችሁ ይችላሉ። ያ ይህን ያልተብራራ ሀሳብ ተረድቶ ወደ ትክክለኛ ሲስተም መቀየር አይችልም። ነገር ግን ክሊያንቱን አናግሮ ዋናውን ችግራቸውን ተረድቶ መፍትሄ ማምጣት የሰው ልጅ ብቻ የሚሰራው ስራ ነው። አሁን ላይ ትክክለኛ ገንዘብ የሚሰራውም እዚህ ጋር ነው። እሺ በመጨረሻም ይሄን ቪዲዮ አይታችሁ ዝም ብላችሁ እንድታልፉ አልፈልግም። ዛሬውኑ ተግባር ላይ የምታውሉትን የ30 ቀን ቻሌንጅ ስጣችሁ። በመጀመሪያው ሳምንታችሁ ላይ ኤአይ እንደ ፐርሰናል አሲስታንታችሁ ተጠቀሙበት። በሚቀጥለው ፕሮጀክታችሁ ላይ ቻትጂፒቲ ወይም ጀሚናይን እንደ ኮድ ጀነሬት ማድረጊያ ሳይሆን እንደ የግል አማካሪያችሁ ወይም ሲኒየር ኢንጂነር ተጠቀሙበት። ይሄንን ኮድ ጻፍልኝ ማለት ሳይሆን ይሄንን ፕሮብሌም ሶልቭ ለማድረግ የትኛው አርኪቴክቸር ብጠቀም ይሻለኛል ለምን ብላችሁ ጠይቁት። በሁለተኛው ሳምንታችሁ ደግሞ ቲዮሪውን ወደ
ተግባር መቀየር፣ ትናንሽ የቱዱ ሊስት አፕሊኬሽኖችን መስራት አቁማችሁ ኤአይን ተጠቅማችሁ ከበድ ያሉ ሲስተሞችን ቢውልድ አድርጉ። በሶስተኛውና በአራተኛው ሳምንታችሁ ደግሞ የሰራችሁትን ነገር ወይም ቢውልድ ያደረጋችሁትን ነገር ሊንክድኢን ላይ ወይም ጊትሀብ ላይ ፐብሊሽ በማድረግ ስራችሁን አይተው የእናንተን ስራ የሚፈልጉ ሰዎችን አቴንሽን መሳብ ትችላላችሁ ማለት ነው። በመጨረሻም አሁን ያለንበት ወቅት ለኮምፒውተር ሳይንስ ተማሪዎች አስፈሪ ሊመስል ይችላል፣ ግን በማስተዋል ካያችሁት በታሪክ ውስጥ ከዚህ ጊዜ የተሻለ አጋጣሚ ኖሮ አያውቅም። ወደኋላ ከ10 ዓመት በፊት አንድ አፕሊኬሽን ለመስራት የ10 ሰዎች ቡድንና ወራት ያስፈልግ ነበር። ዛሬ እናንተ ላፕቶፓችሁና ኤአይ ብቻችሁን የብዙ ሰዎችን ችግር የሚፈታም ፕሮዳክት ቢውልድ ማድረግ ትችላላችሁ። ከዚህ ቪዲዮ በኋላ አእምሯችሁ ውስጥ ምን አዲስ ነገር ተፈጠረ? የእናንተን ሀሳብ መስማት ፈልጋለሁ። በቀጣይ ደግሞ እንድሰራላችሁ የምትፈልጉትን ሀሳብ በኮሜንት ሴክሽን ላይ ጻፉልኝ። ይሄ ቪዲዮ አዲስ እይታ ከፈጠረላችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እንገናኝ።